ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርአያነታቸው ከሚነሱ ወጣቶች መካከል አንዱ የሆነው መምህር ፈለገ አትናቴዎስ እጅግ አስደሳች በሆነ መልኩ የትዳር ህይወቱን መጀመሩ ነው የተገለጸው። ይህ መምህር ፈለገ አትናቴዎስ በዛሬው ዕለት በሥርዓተ ተክሊልና በቅዱስ ቁርባን የትዳር ህይወቱን መጀመሩ ነው የተገለጸው። ይህ መምህር በዋናነት የቲክቶክ መድረክን በተለየ መልኩ ለቤተክርስቲያን አገልግሎት የተጠቀመና በርካቶች ኦርቶዶክስ ተከታዮችን ሃይማኖታቸውን ጠንቅቀው እንዲያውቁ ሌሎች የሃይማኖት ተከታዮችም እንዲሁ ስለ ክርስትና በሰፊው ማስተማር የሚታወቅ ወጣት ነው። ከዚህ ወጣት ጋር በተያያዘ የትዳር ህይወቱ መመስረት የተገለጸ ሲሆን በጉዳዩ ላይ ያላችሁን ሐሳብ መልካም ምኞታችሁን ኮሜንት መስጫውን እንድትገልጹ ለማሳወቅ ወዳለው እንደ አብርሃምና እንደ ሳራ የፍቅርና የበረከት ዘመን ይሆንላችሁ ዘንድ እመኛለሁ። በቅዱስ ቁርባን የጀመራችሁት አንድነት ለዘላለማዊ ክብር ያብቃችሁ እላለሁ።